በዚህ በአንድ ቀን በሁለት ቀን ውስጥ በራሳቸው ሚዲያ በስልኮቻቸው ተጠቅሞ ህዝብን ህዝብ ላይ ጎረቤትን ጎረቤት ላይ ወጣት ላይ እንዲነሳሳ እልቂት እንዲደረግ እንዲመጣ ከተማ ላይ ያደረጉት ጥሪ ከሽፏል። Ethiopia has been rocked by unprecedented levels of violence. The unrest began following the assassination of a prominent musician and activist in the Ethiopian capital on Monday night. The musician and activist Haachaalu Hundessa was gunned down near his condominium home in the midst of the night. His death sparked widespread outrage among Ethiopians at home and abroad in the diaspora. እጅግ በጣም የተቀናጀ የተደራጀ የምርመራ ስራ እየተሰራ ነው ያለው። በማንኛውም ሁኔታ ሰው ማንንም ሰው ቢሆን ዛሬም ወደፊትም ቢሆን ከህግ በላይ መሆን አይችልም። ስለዚህ የህግ በላይነትን የማስከበር ስራችን ተጠናክሮ የሚሄድ ነው የሚሆነው። እንግዲህ ይሄ ድርጊት የሚያሳየን ሃጫሉን አጥተነዋል። ሃጫሉን ማጣታችን እጅግ በጣም የሚያሳዝነን ተግባር ነው። የሚያሳዝነን ድርጊት ነው። በክብር ደግሞ አንዴ ካጣነው በኋላ በክብር መቀበር ነበረበት። ቀብሩ ጭምር በክብር እንዳይሸኝ የማድረግ በጣም አስነዋሪ በሆነ ሁኔታ ብዙ የሬሳ ማንገላታት ጭምር የተደረገበት ሁኔታ አይተናል። እሱን ተከትሎ ሰዎች ሞተዋል። Riots, looting and armed clashes ensued which engulfed the capital and large parts of Ethiopia's volatile Oromo region. Movement in the capital and the surrounding areas has been crippled and put at a standstill. Over 80 people were killed in the violence which spanned over the past few days. Local NGOs believe the death toll is expected to rise dramatically as violent clashes intensify throughout the country. ንብረት ወድሟል። ብዙ ያመጽ ጥሪዎች በተለያዩ ሚዲያዎች አተተኙ ውጡ ተብሎ ለግጭት ጥሪ ሲደረግ እያየን ነው። እነኚህ ሁሉ የምርመራችን ማዕከል ናቸው ማለት ነው። አቶ ጀዋር መሐመድና አቶ በቀለ ገርባ በሰው መግደልና ግጭት በመፍጠር ወንጀሎች ተጠርጥረው ዛሬ በፌደራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። The situation has exacerbated following a series of arrests targeting scores of prominent opposition figures from Ethiopia's Oromo communities such as the fanatical right-wing hate preacher Jawar Mohammed and chairman of the disgraced OFC party, Bekele Gerba, just to name a few. However, the unfolding events have taken an unexpected turn. President of Oromia Regional State, Shimelis Abdiisa spoke during a televised press conference, accusing the former ruling junta TPLF and a breakaway rebel faction for being behind the assassination of Haachaalu Hundessa. كلنا كم نفلتوا زي في هاجر يعرف يزبالة شو زلوا ناس خف كنا ثاتوني مرحم زلوا نفلتينا ليلة علاماتشون لما سكت. Oromia Regional State President Shimelis appeared on Oromoya Regional State Television visibly emotional and was even seen tearing up as he lambasted the Tigray People Liberation Front, TPLF and the Oromo Liberation Army, SHANE, for its role in Monday night's gruesome killing which sparked nationwide unrest. Ethiopia's Federal Police Commissioner has revealed the motives behind Haachaalu Hundessa assassination remains unclear. ተደርጓል። ለዚህም የህግ አስከባሪ አካላት ምስጋና ይገባቸዋል። ነገር ግን በሂደቱ ተኳሽ ብቻ ሳይሆን አስተኳሾችን መለየት አለባቸው። በውስጥ ተሰክስገው ሌብነታቸውን ስራ የማይሰሩ መሆናቸውን ሸፋፍነው በብሔር ጥላ የሚያስተኩሱ ኃይሎችም በግልጽ መለየትና ለህግ መቅረብ አለባቸው። ተኳሹ ላይ ብቻ ያነጣጠረ ሳይሆን አስተኳሹንም የለየ መሆን አለበት። ብዙ ተዋንያን ያሉት ድራማ ስለሆነ ጥቂት ኤሪያ ላይ ሳንወሰን ሰፋ ባለ መንገድ ዳግም ይክስተት እንዳይከሰት ሰኔን ለሐዘን ሳይሆን ሰኔን ለእርሻ ለማዋል ያሳለፍናቸው ሶስቱ ሰኔዎች በቂ ትምህርት የተገኘባቸው ስለሆነ የህግ አስከባሪ አካላት ከዚህ በመነሳት በዚህ ጉዳይ ላይ በቀጥታም በተዘዋዋሪ የተሳተፉ ሰዎች በተሳትፏቸው ልክ በህግ እንዲጠየቁ ማድረግ ይኖርብናል። የህግ ሂደቱ እንደከዚህ ቀደሙ ጥፍር አንነቅልም፣ እንደከዚህ ቀደሙ
በጨለማ ቤት ሰው አናስቀምጥም። እንደከዚህ ቀደሙ ለምርመራ አንገርፍም። በህግ ነው ህግ የምናስከብረው። ማንንም ከህግ በላይ ለመሆኑን በግልጽ ማሳየት ይኖርብናል። ማንንም ከሰላማዊና ዴሞክራሲያዊ የትግል ስልት ውጪ እኛን ማንበርከክ እንደማይችልም ማሳየት ይኖርብናል። ጦርነት የማያውቁ ሰዎች በከተማ ጦርነት ሊያስተምሩን ሲሞክሩ ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። ኢትዮጵያ ውስጥ ከእንግዲህ በኋላ ሰላማዊ ዴሞክራሲያዊ የሐሳብ ፍጭት ብቻ ነው የስልጣን ባለቤት የሚያደርገው። ሀዘናችን እንደተጠበቀ ሆኖ ማዘን ብቻ ሳይሆን ሀዘን ማስቆም የሚችል አመራር መስጠት ደግሞ ይኖርብናል። ወንጀለኞች ለህግ ማቅረብ፣ ወንጀል ለመስራት የሚዳዱ ሰዎች ከእንግዲህ በኋላ ኢትዮጵያ ውስጥ ድራማ እየሰሩ ሰው መግደል የማይቻል መሆኑን በተግባር ማስተማር ይኖርብናል። ወንጀለኞች ስንይዝ በቂም በቀል በጥላቻ ወይም በፖለቲካ አመለካከት ልዩነት ምንም አይነት በደል ሳይደርስበት በህግና በስርዓት ብቻ የሚጠየቁበትና ፍትህ ኢትዮጵያ ውስጥ የበላይ መሆኑን የሚያረጋግጥበትን አካሄድ መከተል እጅግ አስፈላጊ ነው። ይህን ካላደረግን ወሰብሰብ ያለ ሁኔታ ነው ያለው። ኢትዮጵያን አሳልፎ የሚሰጥ ህልውናዋን አሳልፎ የሚሰጥ የጀመረቻቸውን አበይት ትልሞች ወደ ኋላ የሚጎትትና የሚያስቀር ጉዳይ ሲፈጠር እዚህ ያለው ኃይል ራሱን መስዋዕት አድርጎ ኢትዮጵያን ማስቀጠል ይጠበቅበታል። ሃጫሉ በመግደል ይሄንን አለመረጋጋት መፍጠር ይቻላል የተባለበት ወቅት ለኢትዮጵያ እጅግ በጣም አስቸጋሪ ኢትዮጵያ አጣብቂኝ ውስጥ ባለችበት ሰዓት ኢትዮጵያ ሀገራችን የውጭ ጥቃት በታላቁ ህዳሴ ግድብ የተነሳ በተቃጣበት ወቅት ላይ መሆኑ ደግሞ እጅግ በጣም አስነዋሪና አስከፊ ያደርገዋል። በእርግጥ ይሄንን በተለያዩ ሚዲያዎች ስንሰማው ከርመናል። ሲደረጉ የነበሩ ትንታኔዎች፣ ሲነገሩ የነበሩ የተለያዩ መግለጫዎች አዲስ አበባ ላይ ረብሻ እንጀምራለን፣ ግጭት እንጀምራለን፣ አዲስ አበባ ላይ እንጨርሰዋለን የሚባሉ የተለያዩ ነገሮች ሲነገሩና ሲደረጉ ወይም ደግሞ በተለያየ መንገድ ሲገለጡ ሲተነተኑ ስንሰማቸው ከርመናል። ነገር ግን በእንደዚህ አይነት ንጹሃን ዜጋ ላይ አልመሰለንም። በዛ መልክ አይደለም እየወጡ የነበሩትን መረጃዎች የደረሱን ዝርዝር የመንግስት የሥራ አመራሮችን የያዙ መረጃዎች ነበሩ። እነሱም በመግደል በህብረተሰቡ መካከል የተለያዩ ግጭቶችን በመፍጠር ይሄንን ሁኔታ ለውጪ ጥቃት ሀገር ውስጥ ያለው ሁኔታ የተረጋጋ እንዳይሆን አመራሩ ትኩረቱ ሀገርን መታደግ፣ ሉዓላዊነትን ማስከበር፣ ህግ የበላይነትን ማስጠበቅ እንዳይሆን የማድረግ ዘመቻና የማስጀመሪያ ድርጊት ነው የተደረገው። ስለዚህ የሃጫሉ ሞት እጅግ በጣም ቢያሳዝነንም እጅግ በጣም አስከፊና አስነዋሪ ቢሆንም የህግ የበላይነትን ማስከበር ግድ ይላል ማለት ነው። እንግዲህ በሃጫሉ ሞት ምክንያት የተጠረጠሩ ሰዎች ተይዘዋል። Ethiopia closes head office of Oromia Media. And the Broadcasting Authority says 3 others, Asrat TV, Dimtsi Wayane and Tigray TV, are being investigated over same issue.